አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንደት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ውድ ኢትዮጵያውያን እንዲሁም ትውልድ ኤርትራውያን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ዛሬ የመጣሁት ኢዳን በጣጥስ ለማስራት ነው። አዘጋጅቼ ነው የመጣሁት። እዚህ ጋር ሽንኩርት ጨምሬ እያበሰልኩኝ ነው የመጣሁት ማለት ነው፣ ጊዜ ለመቆጠብ። ዘይት ጨምሬበታለሁ። እዚህ ጋር በጣጥሴን አዘጋጅቻለሁ፣ ድንችን ማለት ነው። ዶሬን ቆርጫለሁ፣ ሁሉን ነገር አዘጋጅቻለሁ። በሂደት የምናየው ይሆናል። መልካምነት ለራስ ነው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቶች ስል በትህትና ጠይቃለሁ። ውድ ኢትዮጵያውያን እንዲሁም ትውልድ ኤርትራውያን የኔ ምርጥ ፋሚሊዎች ማለት ነው። ቤተሰብ ሽንኩርት በዚህ መልኩ እየበሰለልኝ ነው። አሁን እዚህ ጋር ዶሮን ጨምርበታለሁ አብሮ በደንብ እንዲበስል ማለት ነው። ዶሮን ጨምሬ ተመልሼ እመጣለሁ። ውድ ቤተሰቦቼ ዶሮዬን ጨምሬያለሁ። እዚህ ጋር እንደምታዩት አሁን በደንብ መብሰል አለበት። እዚህ ያዘጋጀሁት ቅመም እዚህ ጋር መረቃን ማንቼ ተጨምርበታለሁ ማለት ነው። እዚህ ጋር የተፈጨ የድንብላል ፍሬ፣ ዘንጀቢል፣ ቆንጆ በርበሬ፣ ባህራት ካሬ፣ ከሙን፣ እዚህ ጋር ደግሞ ኩርኩም፣ እነዚህ ነው የምንጨምረው። አሁን ይህንን በደንብ አድርጌ በደንብ ከዳንቴ ያደልኝ ተገጥሞ ከዛ አንድ ሾርባ ማንኪያ ነጭ ሽንኩርት እጨምራለሁ ማለት ነው። ቤተሰቦቼ አሁን ቅመሜን ሁሉንም ልጨምርበት ነው። ይሄን በደንብ ካዋሃድኩት በኋላ ነጭ ሽንኩርት እጨምራለሁ። ከእንደገና ደግሞ የተፈጨ ቲማቲም አለኝ፣ እሱን እጨምራለሁ ማለት ነው። ግን ለመቅረጽ ስለማይመቸኝ ላስቀምጥና በደንብ ላቀላቅለና ተመልሼ እመጣለሁ ማለት ነው። ቤተሰቦቼ ቲማቲም ጨመርኩ ማለት ነው። ስጋ ቤተሰቦቼ በዚህ መልኩ እያቀላቀልኩት ነው። በደንብ አልተቀላቀለም፣ ይቀረዋል። አሁን የተወሰነ ሳልሳ ይሄን ጨምሬበታለሁ፣ አልተመቸኝም ነበረ። አሁን ትንሽ ጨምርበታለሁ። ቀውም በስ አሁን እዚህ ጋር ድንችን ነው የማደርገው ማለት ነው። ዶሮ ብዙ እንትን ስለማይል አብሮ በደንብ እንዲበስልልኝ ስል ድንችን ጨምራለሁ። በደንብ ላቀላቅለውና ተመልሼ እመጣለሁ። ቤተሰቦቼ በዚህ መልኩ አቀላቀየዋለሁ። አሁን እዚህ ጋር የምጨምረው ውሃ ብቻ ነው ማለት ነው። ቢስሚላህ ረህማን ረሂም። የተወሰነ ደቂቃ ይፍላና አሳያችኋለሁ። የኔ ምርጥ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱን፣ ስወዳችሁ ማለት ነው። አሳድጉኝ። ለወገን ደራሽ ወገን ነው። የሚያምር ከለር ነው የሆነው። ከለሩ ብዙ ሲቀላ እኔ አልወድም፣ እሱም አይወድም። አሁን በደንብ ይንተክተክ ማለት ነው። ይንተክተክና ተመልሼ እመጣለሁኝ። ውሃም ያው በቂው ነው። እዚህ ጋር አሁን የምጨምረው ጨው ብቻ ነው። አሁን ዶሬቱን እንዳያገነጭርብኝ ስል አልጨምርም፣ በኋላ ላይ ነው የምጨምረው ቀምሼ ማለት ነው። መጀመሪያ ሽንኩርቱ ጋር አድርጌያለሁ፣ መረቅ አልማጭም ስላለው ቀምሼ እጨምረዋለሁ ማለት ነው። አሁን ለሱ ማባያ የሚሆን ነጭ ሩዝ ልሰራ ነው። ይሄ በደንብ እስከሚበስልልኝ ድረስ ማለት ነው። ቤተሰቦቼ በዚህ መልኩ እየበሰለ ነው የድንች ወጥ ወይም ደግሞ ኢዳን በጣጥስ ማለት ነው። አሁንም ትንሽ ይቀረዋል፣ በደንብ አልበሰለም። በደንብ ይፍላ ማለት ነው እና እኔ ከእናንተ ውቄ ሳይሆን ያወቅቱን ማሳወቅ መልካምነት ነው በሚለው ነው።
እና ደግሞ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ። መልካምነት ለራስ ነው። ያው በዛኛው ቻናሌ በጣም ልቤ ተሰብሯል ማለት ነው። ብዙ ዋጋ ከፍዬበት ነበረ፣ ግን ምን ዋጋ አለው? አላህ አልፈቀደውም። ሁሉም ነገር ፈጣሪ ሲፈቅደው ነው የሚሆነው። አልሐምዱሊላህ ለኩላል። ምናልባት አንድ ቀን ደግሞ የልፋቴን ላገኝ እችላለሁ በዛም። ለማንኛውም በዚህ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ እላለሁኝ። መልካምነት ለራስ ነው። እዚህ ጋር ደግሞ ሩዝ ልሰራ አዘጋጅቻለሁ ማለት ነው እና ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ ኮሜንት ደግሞ አስቀምጡልኝ። የማስተካክለው ነገር ካለ ኮሜንት አያለሁኝ። በኮሜንት መሰረት ማስተካከል ያለብኝ ነገር አስተካክላለሁኝ። ውድ የሀገሬ ልጆቼ ማለት ነው። ደግሞ ሲበስል ተጠርታችኋል። እሺ ቤተሰቦቼ፣ ድንች በዚህ መልኩ እየበሰለ ነው። ምንም አልቀረውም። ውሃው ራሱ ሙሉ ነበረ እየፈላ እውት እንደዚህ ሆኗል ማለት ነው። እየተንተከተከ ነው እና በጣም ቆንጆ ነው። ያኔ በርበሬ ስላልተደረገበት እንጂ ወላሂ የእኛን ወጥ ነው የሚለው ማለት ነው። ስለማያቃጥል ነው እንጂ እና ሰርታችሁ ሞክሩት። በጣም ቀላልና በጣም ጣፋጭ ነው። ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እንዳልኳችሁ ለወገን ደራሽ ወገን ነው። አሳድጉኝ፣ የእውነት አሳድጉኝ። ቪዲዮዬ በየትኛውም አጋጣሚ ሲንሸራሸር ያገኛችሁት ውድ ኢትዮጵያውያን በሙሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። መልካምነት ለራስ ነው፣ ወላሂ አያስከፍልም። ዩቱብ ደግሞ ካልተጋገዝን ካልተረባረብን የሚያግዘን ሰው ከሌለ ለአንድ ሰው የእውነት በጣም ከባድ ነው ዩቱብ ማለት ነው። እኔ በጣም አድክሞኝ ነበር ያኛው፣ ግን ደግሞ በቃ አለ አይደለ ተስፋ አልቆርጥም። ኢንሻአላህ ተስፋ አልቆርጥም። ባላ ፍቃድ ይሳካል ብዬ አስባለሁ። በአንድ ባይሳካ በአንደኛው ይሳካል እና ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ እንድታበረታቱኝ የዘወትር ጥያቄ ነው። ደግሞ አታሳፍሩኝም ውድ ቤተሰቦቼ። ያኛው ልክ እንዳደገ ይሄኛውም ያድጋል ብዬ ተስፋ አለኝ ማለት ነው እና ድንቼን በዚህ መልኩ ኢዳሜ በዚህ መልኩ እየበሰለ ነው። ያው ድንች ኢዳም ብቻም ሁሉም አንድ ነው እና አስተያየት ካላችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ በዛውም ኮሜንት ጻፉልኝ ማለት ነው። ድንቹ በስሏል። ወላሂ በጣም ማሻአላ ተባረከ ረህማን ነው። እዚህ ጋር አሁን የምጨምርበት የኮዝበራ የድንብላል ቅጠል ማለት ነው። እሱን ክትፍ አድርጌ ከላይ ጨምራለሁ። የተወሰነ ይፍላና ማለት ነው። አሁንም በደንብ ይፍላ። በነገራችን ላይ ወፈር ሲል ነው። እዚህ ጋርም ደግሞ ሩዜን ሰርቻለሁ። በስሎልኛል ሩዜ እና ልዩ የሆነ ምግብ ነው። ሰርታችሁ ቅመሱት። ይጠፋችኋል ብዬ አይደለም። ያው አለ አይደለ በእኛ ቤት ይሄን ይመስላል አሰራሩ። በስጋም ይሰራል በነገራችን ላይ ማለት ነው። የስጋውም የሌለ ነው ይጥማል። እኔ ግን ብዙ ጊዜ የምሰራው በዶሮ ነው። በዶሮ ነው የምሰራው ማለት ነው። እና ሲንተከተክ ደስ አይልም። ልክ የኛን የድንች ወጥ ማለት ነው። የኢትዮጵያ የድንች ወጥ ያው ይሄ ነጭ ነው፣ ቀይ አይደለም፣ በርበሬ የለውም። ቲማቲም እና ሳልሳ ይሄንን የጨመርኩበት ማለት ነው። እና በጣም ነው የሚጥመው ወላሂ በጣም ይወዱታል እነሱ በፍቅር። ግን በነጭ ሩዝ ብቻ አይደለም ደግሞ የሚበላው፣ ኹብዝ ያስፈልገዋል ማለት ነው። እና ይህንን ይመስላል ውድ ቤተሰቦቼ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትርፍ ይበልልኝ። ሀገራችንን አላህ ሰላም ያድርግልን። ወጥቶ ከመቅረት ፈጣሪ ይጠብቀን። ወላሂ ከሰው ቤት እኔ እንጃ ከባርነት ያውጣን ባጭሩ ማለት ነው። ከሰው ባሪያነት ያውጣን አላህ። እሱ አይቸግረውም ወላሂ ሞልቶ ተርፎታልና። ውድ ቤተሰቦቼ ሰላማችሁ ብዙ ትርፍ ይበልልኝ። እንዳልኳችሁ ወገን ለወገን ደራሽ ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በየትኛውም አጋጣሚ ቪዲዮ ሲንሸራሸር ካገኛችሁት አበረታቱኝ፣ ወላሂ አበረታቱኝ ማለት ነው። ተስፋ አልቆርጥም ብዬ ነው እንጂ የእውነት ደክሞኛል።
እና በሌላ ቪዲዮ እስከምንገናኝ አሁንም በድጋሚ ወሰላሙ አሌይኩም ወረህመቱላሂ ወበረካቱሁ።